ፉቃሃዎች የዲን ሊቃውንቶች አስተያየት። ሌላኛው ጥያቄ አንድ ሰው ሶላት እየሰገደ እያለ በሆነ ምክንያት ሳቀ። ከዛም ሰዎች ለሁለት ተከፈሉ። አንዱ ቡድን ሶላቱን መቀጠል የለበትም ውዱእም የለውም ማድረግ አለበት አለ። የተወሰኑት ደግሞ ሶላት እየሰገደ ቢስቅ ትንሽ ከሆነ ይቀጥል ውዱእም አያፈርስም አሉ። ከሸሪዓ አንፃር ትክክለኛው የትኛው ነው የሚል ጥያቄ ነው። ሶላት መስገድ ማለት አላህ ፊት መቆም አላህን ማናገር ማለት ነው። ሶላት እየሰገዱ ሆን ብሎ መሳቅ አላህን ከሚያከብር ሰው የማይጠበቅ ተግባር ነው። በዲን ማሾፍና መሳለቅ ውስጥም ሊገባ ይችላል። ይህ ደግሞ እምነትን ለአደጋ የሚያጋልጥ ስህተት ነው። ሶላት የሰገዱ ሳለ ከት ብሎ መሳቅ አሊያ ደግሞ እየሳቁ ቢያንስ ሁለት ፊደሎች የሚወጡ ከሆነ ለምሳሌ ሰዎች በሚስቁበት ጊዜ ከ የሚመስል ፊደል አሊያ ደግሞ ሀ የሚመስል ፊደል ሊደጋግሙ ይችላል። በዚህ መልኩ ሁለትና ከዛ በላይ ፊደሎች ከወጡ ሶላቱ ይበላሻል። ምክንያቱም ልክ እንደ ንግግር ነው። ንግግር ሶላት ያበላሻል። ሳቅ ከንግግርም በላይ የከፋን አደብን ስለሚጻረር ማለት ነው። ሆኖም የሰገደ ሳለ በድምጽ የሳቀ ሰው የሚስቅበት ጊዜ ሁለትና ከዛ በላይ ፊደሎች የወጡ ወይም የተሰሙ እንደሆነ ሶላቱ ይበላሻል። በራሱ ፍላጎት ካደረገውና ይህ ድርጊትም ሶላት እንደሚያበላሽ ካወቀ ማለት ነው። እያወቀ ካደረገው ማለት ነው። የውዱእን መፍረስ በተመለከተ መሳቁ ብቻ ውዱእን አያፈርስም። በሚስቅበት ጊዜ ራሱን መቆጣጠር አቅቶት ሌላ ውዱእ የሚያፈርስ ነገር የተከሰተበት ሁኔታ ካለ ይህ ነው ውዱእ ሊያፈርስ የሚችል እንጂ ሳቅ ብቻ ውዱእ አያፈርስም። ሌላኛው ጥያቄ ሶላት ውስጥ ሆኜ በልቤ አወራለሁኝ የምሰግደው ሶላት እንዴት ይታያል? ሶላቴን በኹሹዕ እንድሰግድና ቁርአን በተደብር እንድቀራም ዱዓ አድርጉልኝ የሚል ጥያቄ ነው። ሶላት ውስጥ ኹሹዕን መላበስ የሶላት አስኳሉን ሶላታችን ከመጥፎ ነገር የሚጠብቀን አኺራ ላይ ትልቅ ማዕረግ የሚያሰጠንም በኹሹዕ ስንሰግደው። ለዚህ ነው አላህ ተባረከ ወተዓላ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ያል ሙእሚኖች ዳኑ ብሎ የሙእሚኖች የመጀመሪያ መገለጫ የተደረገው ሶላታቸውን በኹሹዕ የሚሰግዱ ብሏል። ልብን ወደ አላህ ሰብስቦ ሰውነት ላይም እርጋታና ሰኪና የሚስተዋል ሆኖ መስገድ ማለት ነው። ሆኖም የሰው ልጆች ነፍስያቸው በየመሃሉ ልታስቸግራቸው ወደ ተለያየ ቦታ ልትሄድ ትችላለች። ነፍስ በሄደች ቁጥር መልሶ ማምጣት ነው የኛ ግዴታ። ይሄ አንድ ራሱን የቻለ የጂሃድ አይነት ነው። መፍትሄው ተስፋ ሳይቆርጡ ነፍስን መታገል። ልብ በተለያዩ ነገሮች በተወጠረበትና ሐሳብ በተበታተነበት ሁኔታ ላይ አለመስገድ፣ ሐሳብ የሚሰርቁ የሚያሳስቡ ነገሮችን ጥግ ማስያዝ፣ ረብሻ ያለበት ቦታ ላይ አለመስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ቀርቦ እኛ ተርበን ሶላት እንዳንሰግድ ከልክለዋል። እንደዚሁ ሽንት ያጨናነቀ ያለ ሰውም እንዳይሰግድ ከልክለዋል። በዚህ መልኩ የሚሰግድ ሰው ሶላት የለውም በላ ያኒ ሶላቱ ጎደሎ ነው ማለት። እንዲህ አይነቱ ችግር ልብ ውስጥ ተፈጥሮ ከልክም አልፎ ሁሌም ስንት እንደሰገዱ የማያውቁ ከሆነ ነው ሶላት ሊያበላሽ የሚችለው። እዚህ ደረጃ ካልደረሰ የሚሰግዱትን የረካዓ መጠን ካወቁ ሶላት ውስጥ መባል መደረግ ያለባቸው የሶላት መሰረት የሶላት ግዴታ የሚባሉ ነገሮችን ማድረግን የሚያስረሳ እስካልሆነ ድረስ ሶላቱን አያበላሽም፣ ነገር ግን አጅሩን ይቀንሳል። نسأل الله أن يرزقنا الخشوع في الصلاة ويذيقنا برد عفوه وحلاوة مناجاته وييسر لنا سبيل ذلك إنه على كل شيء قدير. ለኹሹዕ የሚረዱ በርካታ ነገሮች አሉ። ዋናውና ትልቁ የሶላትን ደረጃ ማወቅ ነው። እየሰገደን ሳለ ማንን ያናገረን እንደሆነ መረዳት ነው። ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ፣ መጥፎን ነገር ከማየት መጥፎን ነገር ከመስማት መራቅና መጠንቀቅ ነው። ወሀከዛ ነብዩ፣ ሱሐቦች፣ ታቢዒዎች፣ የአላህ ደጋግ የአላህ ወልዮች እንዴት ይሰግዱ እንደነበረ ሲራቸውን ማጥናት ነው። ወከዛልክ የምንቀራውን የምንለውን ዱዓና ዚክርም እያስተነተኑ ማለት ትልቅ አስተዋጽኦ ያደርጋል። ሌላኛው ጥያቄ ሐጅ ላይ ያለች ሴት ወይም ኢህራም ላይ ያለች ሴት ፀጉሯን ማበጠር ትችላለች ወይ የሚል ጥያቄ ነው። ፀጉሯን ስታበጥር ፀጉሯ ማይነቃቀልና ማይሰባበር ከሆነ
አስፈላጊ ሆኖ ከተገኘ ብታበጥር ችግር አይኖርም። اللهم من ان نضل او نضل ثم ما بعد ይህ ክፍል 53 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ከዛሬ ጥያቄዎች የመጀመሪያው ባለ 4 ረካዓ ሶላት የሰገድኩኝ ሳለ 2 ረካዓ ከሰገድኩኝ በኋላ ከተሸሁድ በኋላ ያሉ ረካዓዎች ላይ ረስቼ ከፋቲሃ በኋላ የቁርአን ሱራ ጀምራለሁ። ከዛም መቅራት እንደሌለብኝ ሳስታውስ ከማቋርጠው ብዬ ጨርሼ እቀራለሁ። ይህ ድርጊቴ እንዴት ይታያል የሚል ጥያቄ ነው። በመሰረቱ ከፋቲሃ በኋላ የቁርአን አንቀጽ ወይም ሱራ የሚቀራው የመጀመሪያው 2 ረካዓዎች ላይ ነው። አንዳንዴ ከሁለተኛው በኋላ ያሉ ረካዓዎች ላይ ቢቀራ ችግር እንደሌለው የሚያሳዩ ሐዲሶች አሉ። በመሆኑም አንዳንዴ ሆን ተብሎም ቢቀራ ችግር የለም። ሌላኛው ጥያቄ አንዲት ሴት አዛን ብሎ ሳሰግድ ቆይታ ሐይድ ከመጣባት ያንን ሶላት ቀዷ ማውጣት አለባትን የሚል ጥያቄ ነው። ሶላት ወቅት ከገባ በኋላ ሳሰግድ ሐይድ የመጣባት ሴት ኋላ ላይ ስትጠራ ነዓም ወቅቱ ገብቶ ሳለ ያልሰገደችውን ሶላት ቀዷ ማውጣት ይጠበቅባታል። ዙህር አዛን ካለ በኋላ የወር አበባ ደሟ ቢመጣ ሶላት ተዘጋጅታ መስገድ የምትችልበት ያክል ጊዜ ካለፈ በኋላ ሐይዷ ቢመጣ ኋላ ላይ ስትጠራ ዙህር ሶላትን ቀዷ ልታወጣ ይገባታል። የሌሎች ሶላቶች ወቅት ላይም ቢሆን ይሄን ነው የምንለው። እንደዚሁ ደግሞ የዐስር ወቅት ከመውጣቱ ቀደም ብላ የጠራች ሴትም ዐስር ሶላትንም ከዐስር በፊት የነበረው ዙህርንም መስገድ ይጠበቅባታል። በመንገድና በመሰል ምክንያቶች አንድ ላይ ጀምዕ አድርጎ መስገድ የሚቻል ሶላቶችን ከሁለቱ የአንዱ ወቅት ላይ ከጠራች ሁለቱንም መስገድ ይጠበቅባታል። መግሪብ ከዒሻ ጀምዕ ይደረጋል። የዒሻ ወቅት ሳያልቅ ከጠራች መግሪብንም ዒሻንም ቀዷ ታወጣለች። ወከዛሊከ الظهر والعصر ይሄም የአብዛኞቹ ፉቃሃዎች የዲን ሊቃውንቶች አስተያየት። ሌላኛው ጥያቄ አንድ ሰው ሶላት እየሰገደ እያለ በሆነ ምክንያት